ዛሬ ከምናያቸው ጥያቄዎች የመጀመሪያው ስሁር የበላሁኝ ፈጅር አዛን ቢል እስከ መጨረሻ መብላት ይቻላል ወይ የሚል ጥያቄ ነው። ጾም መቼ እንደሚጀምርና መቼ እንደሚያበቃ አላህ ተባረከ ወተዓላ በተከበረው ቃሉ ነግሮናል። ወኩሉ ወሽረቡ ሐታ የተበየነ ለኩሙል ኸይጡል አብየዱ ሚነል ኸይጢ አልአስወድ ብላ ነቢይም ዓለይሂ ሰላቱ ወሰላም የጾም መጀመሪያና ማብቂያ ወቅቶቹን በተለያዩ አሐዲሶች ገልጸዋል። ጎህ ከቀደደበት ጊዜ ጀምሮ ፀሐይ እስኪጠልቅ ድረስ ከምግብ መታቀብ አለብን። ጎህ መቅደዱን የፈጅር ወቅት መግባቱን እርግጠኛ ከሆነን መብላትም መጠጣትም አይቻልም። የበላ ሳለ አንድ ሰው ጎህ መቅደዱን ካወቀ ወቅቱን ጠብቆ አዛን የሚል ሙእዝን ከሰማ አፉ ውስጥ ያለውን ምግብ የመትፋት ግዴታ አለበት። ጎህ መቅደድ አለመቅደዱን አዛን መስማት አለመስማቱን የተጠራጠረ ሰው አፉ ላይ ያለውን ቢውጠው እርግጠኛ እስኪሆን ድረስ ቢበላ ቢጠጣ ችግር አይኖርም። አንዳችሁ እጁ ላይ ዕቃ ቢኖር እየጠጣ ቢሆን አዛን ቢሰማ የያዘውን ሳይጨርስ አያስቀምጥ የሚል ሐዲስ አለ። ይሄ አብዛኞቹ ዑለሞች ዘንድ አዛኑ ለጥንቃቄ ተብሎ ቀደም ብሎ የሚወጣ ከሆነ ወቅቱን ጠብቆ አዛን እንደሚል ካወቀ ጎህ ስለቀደደ ብሎ ማቆም ይወጅብበታል። ከመሆኑም ሙእዝኑ በወቅቱ እንደሚል እርግጠኛ ከሆነን አዛን እንደሰማን ማቆም ይወጅብብናል። ይህ ከመሆኑ ጋር በርካታ ሰዎች በተለይ እህቶች አረቦች አሰሪዎቻችን ልክ ፈጅር አዛን ሲሰሙ ፈጥነው ውሃ ይጠጣሉ፣ ውሃ ቅመሱ ሱና ነው ይላሉ የሚሉበት ሁኔታ አለ። ይሄ ጀህልና ነው። ሱናው አዛን ሳይል በፊት ስሑር ላይ ውሃ መቅመስ ነው፣ ስሑር መቅመስ ነው፣ ውሃም ይሁን ሌላ ነገር። አማ ልክ አዛን እንደሰሙ ውሃ መቅመስ ሱና ነው ብሎ ማለት ይሄ አላዋቂነት ነው። ምናልባት ለፈጅር የተወሰኑ ደቂቃዎች ሲቀሩት ለጥንቃቄ ብሎ ከሆነ ሙእዝኑ አዛን የሚለው ውሃ ቢቀምሱ ውሃ ቢጠጡ ችግር የለውም እንላለን። አማ አዛን የሚለው ፈጅር ወቅትን ጠብቆ ከመሆኑ ጋር ውሃ መጠጣት ጾምን ማበላሸት ነው። ሙእዝኑ አዛን ያለው ወቅቱን ጠብቆ ነው ወይስ ቀደም ብሎ ነው የሚለውን በትክክል ያላወቀና የተጠራጠረ ሰው ጥንቃቄ አድርጎ ልክ አዛኑ እንደሰማ ምግብ መጠጥ ማቆም አለበት። ሌላኛው ጥያቄ የምኖረው ጣኢፍ ነው። መግሪብ አዛን የሚለው ለአንድ ሰዓት 5 ጉዳይ ነው። ጓደኛዬ ቀደም ብሎ አዛን ሳይል ያፈጥራል። አይሆንም ስለው ፀሐይ ከጠለቀች ይቻላል ይላል። ይህ ትክክል ነውን የሚል ጥያቄ ነው። ማፍጠሩ ከአዛኑ ከራሱ ጋር የተያያዘ አይደለም። በመሰረቱ ጾምን መፍታት የተያያዘው ከፀሐይ መጥለቅ አለመጥለቅ ጋር ነው። እያንዳንዱ ሰው ፀሐይ መጥለቋን በራሱ አይን በራሱ ማረጋገጥ ከቻለ አረጋግጦ ማፍጠር ይችላል። ይሄን ማድረግ ለሁሉም ላይሳካ ይችላልና ታማኝ የሆነ አዋቂ የሆነ ሙእዝን ካለ በአዛኑ መሰረት ማፍጠር ይጠበቅብናል። ስለዚህ ጓደኛ በትክክል የፀሐይ መጥለቅ የሚያረጋግጥበት መንገድ ካለው ሚያክ ከሆነ ለዲኑ የሚጠነቀቅ ሰው ከሆነ ፀሐይ መጥለቋን ካረጋገጠ ቢያፈጥር ችግር የለውም። በተለይ ሙእዝኑ ይዘገያል ካል ወይም ሰዓታችሁ ትክክል አይደለም ካል። አማ ይሄን የሚያደርገው በግዴለሽነትና በድፍረት ከሆነ ተገቢ አይደለም።